የመጥምቁ ዮሐንስ ራሱ ከተቆረጠች በኋላ በአየር ውስጥ እየበረረች 15 ዓመት ስታስተምር ከኖረች በኋላ ጥቅምት 30 ቀን በአረቢያ ምድር በግልጽ ታይታለች። ይኸውም የሆነው እንዲህ ነው። ሄሮዲያዳ ልጅ እርጉም የሆነ ንጉሥ ሄሮድስን በዘፈኗ በጣም አድርጋ ስላስደሰተችው እርሱም በተራው ሊያስደስታት ፈለገና እስከ መንግስቱ እኩሌታ ድረስ ቢሆን የለመነችውን ይሰጣት ዘንድ በሕዝቦቹና በመኳንንቱ ሁሉ ፊት እንዳይከዳት በጽኑ ቃል ኪዳን ማለላት። እርሱም አስቀድሞ የፈለግሽውን ጠይቂኝ፣ የመንግስቴንም እኩሌታ ቢሆን እሰጥሻለሁ፣ ምን ላድርግልሽ እያለ በመሐላ ባማላት ጊዜ በእናቷ ምክር የዮሐንስን አንገት ቆርጦ ይሰጣት ዘንድ ለመነችው። እርሱም ስለ መሐላው የዮሐንስን አንገት እንድትቆረጥ አደረገ። በመጀመሪያ የሄሮድስ ወታደሮች ሰይፍ ይዘው የዮሐንስን አንገት ይቆርጡ ዘንድ ወደ መህኒ ቤት ሲሄዱ ቅዱስ ዮሐንስም የሄሮድስ ጭፍሮች ሊገድሉት እንደመጡ በመንፈስ ቅዱስ ጸጋ ስላወቀ ከጨለማው ቤት ውስጥ አንገቱን በመስኮት አውጥቶ እንደሚመቻቸው አድርጎ ጠበቃቸው። የንጉሱም ጭፍሮች የመጥምቁን ራስ በወጭት አድርገው ለንጉሳቸው ሄሮድስ ሰጡት። ሄሮድስም ለሄሮዲያዳ ልጅ ሰጣት። የመጥምቁ ዮሐንስ ግን በወጭት ላይ ሆና ሕዝቦቹና የመንግስቱ ታላላቅ ሰዎች እየሰሟት በየመኳንንቱ ፊት ንጉሥ ሄሮድስን የወንድምህን የፊልጶስ ሚስት ማግባት አይገባህም እያለች መጀመሪያ ተዘልፈው እንደነበረው ሁሉ አሁንም ዘለፈችው። መዓዛዋም እጅግ ደስ የሚያሰኝ ነበር። ዓይኖቹም እንደ ፀሐይ ያበሩ ነበር። የሄሮዲያዳም ልጅ የመጥምቁን ራስ ወስዳ ለእናቷ ልትሰጣት ስትል ዓይኖቹ እንደ ፀሐይ ሲያበሩ ብታየው ንጉሱን አትፈራውምን በማለት ተቆጣች። በመቀጠልም እነዚህ ዓይኖቹን በወስፌ እያወጣሁ እጥላቸዋለሁ፣ ምላሱንም ደግሞ ዳግመኛ እንዳይገስጽ ቆርጬ ጥለዋለሁ በማለት ፊቱን በጥፊ ለመምታት እጇን ስታነሳ ያን ጊዜ የዮሐንስ ራስ ክንፍ አውጥታ በረረች። በአየር ላይ ሳለችም ዳግመኛ የተረገምሽ ሄሮዲያዳ የባልሽን ወንድም ሄሮድስን ማግባት አይገባሽም፣ ቀድሞ የምዘልፍሽ አሁንም የምዘልፍሽ እኔ ነኝ እያለች የዮሐንስ ራስ በቤቱ ጣሪያ ሰንጥቃ እንደ ንስር በአየር በራ ሄደች። ከዚህም በኋላ ለጥፊ የዘረጋቻቸው የሄሮዲያዳ እጆቿ ከትከሻዋ እየተቆረጡ መሬት ላይ ወደቁ። ሰውነቷን መሬት አፍ ከፍታ ዋጠቻት። ዘፋኟ ልጇም አብዳ የቤተ መንግስቱን ዕቃ ሁሉ መሰባበር ጀመረች። የንጉሱ አንዱ ጭፍራም የሄሮዲያዳን በእሳት እንደተንበለበለ የግንድ እሳት የመሰለና የተቆረጠ እጇን አምጥቶ ለሄሮድስ ሰጠውና የሆነውን ነገረው። ንጉሱም ነገሩ እውነት መሆኑን ሂዶ ባየ ጊዜ በኀፍረት እጅግ ተሸማቀቀ። ዘፍና በማስደሰት የዮሐንስን ራስ እንዲያስቆርጠው ያደረገችው የሄሮዲያዳ ሴት ልጅም አብዳ ቤተ መንግስት ውስጥ ለፈልፍ አገኛት። ሄሮድስም መኳንንቶቹን በቤተ መንግስት የተደረገውን ይህን ነገር ለማንም አትንገሩ ብሎ አመላቸው። ነገር ግን ያበደችው የሄሮዲያዳ ሴት ልጅ ራሷ ሂዳ ሄሮድስን የወንድምህን የፊልጶስን ሚስት ማግባት ፈጽሞ አይገባህም እያለች በመኳንንቶቹ ፊት ገሰጸችው። ንጉሱ ሄሮድስም ይህንን ቃል ከእርሷ በሰማ ጊዜ እጅግ ተናደደና ቀድሞ ያልሆነ ስራ ታሰራ፣ በኋላ ደግሞ በምስጢር ታወጣ አንሳ በሰይፍ ቆረጣት ብሎ አንገቷን በሰይፍ አስቆረጣት። ስጋዋንም አሳንበሪ ተቀብሎ ዋጣት። ሄሮድስም የወንድሙን ሚስት ሲያገባ አስቀድሞ አግብቷት የነበረችውን ሚስቱን በግፍ አባሯት ነበር። እርሷም ይህንን ሄሮድስ ያደረሰባት ግፍ ለአባቷ አርጣ ብትነግረው አባቷ ብዙ ጦር ሰብስቦ መጥቶ ምድረ ገሊላን በኃይል አፈራረሳት። የበላዩ ንጉሥ ቄሳርም የገሊላን መፍረስና መውደም ሲሰማ ምክንያቱን ሲጠይቅ ሄሮድስ ባደረገው ግፍ ምክንያት መሆኑን ነገሩት። ቄሳርም ሄሮድስን ከስልጣኑ ሽሮ አጋዘውና በወህኒ ጣለው። ሄሮድስም በወህኒ ቤት ሳለ አብዶ ራሱን ስቶ የገዛ አክሊሉን እየነጨ እየበላ ብሎ ፈንድቶ ተልቶ ሸቶ እጅግ ክፉ አሟሟት ሞተ። የኃጢአት መጨረሻው ይህ ነው። ቅዱስ ዮሐንስን ራስ ካስቆረጡ በኋላ ሶስቱም የደረሰባቸውን ተመልከቱ። በስጋም በነፍስም ጽኑ ቅጣት አገኛቸው። ቅዱስ ዮሐንስ ግን በምድርም በመንግስተ ሰማያትም ለዘላለም ክብር ይኖራል። የተቀደሰች ራሱን በሰማይ ላይ እየበረረች ወደ ደብረ ዘይት ሄደች። ጌታችንም በደብረ ዘይት እያስተማረ ሳለ ወደ እርሱ ሄደችና ከእግሩ በታች ወድቃ ሰገደች። ጌታችንም ዮሐንስን ራሱ በእጆቹ አቅፎ ይዞ በመለኮት አፉ አክብሮ ሳማት። እመቤታችንም የዮሐንስን ራስ በጌታን እጅ ላይ ሆና ባየቻት ጊዜ በሐዘን እጅግ አምራ ለቀሰች። ጌታችንም ቅድስት እናቱን ካረጋጋት በኋላ ክብርት እናቴ ሆይ አታልቅሽ፣ እነሆ ዮሐንስ ሞቶ እንዳየሽው እኔም ደግሞ እሞታለሁ እገደላለሁ። ነገር ግን የእኔ ሞት እንደ ዮሐንስ አንገቴን በሰይፍ ተቆርጬ አይደለም፣ እጅና እግሬም
በብረት ተቸንክሬ በመስቀል ላይ ተሰቅዬ ነው እንጂ ቀኝ ጎኔም በጦር እወጋለሁ፣ ደምና ውሃም ከጎኔ ይፈሳል አላት። ሌላም ብዙ ምስጢርን ነገራትና አጽናንቶ አረጋጋት። ከዚህም በኋላ ጌታችን ወደ ቅዱስ ዮሐንስ ራስ መለስ ብሎ እንዲህ በማለት ስልጣን ሰጣት። እነሆ መንፈስሽን በራስሽ ውስጥ አድርጌልሻለሁ፣ በሰማይም የምትበሪበት እንደ ንስር ክንፍ ሰጥቼሻለሁና እንደ ንስር በሰማይ እየበረርሽ በዓለም ሁሉ እየዞርሽ የሄሮድስንና የሄሮድያዳን ኃጢአት ግለጭባቸው። እስከ 15 ዓመት ድረስ ገቢረ ተአምራት የምታደርጊበት ኃይሌን መንፈሴን በራስሽ ውስጥ አድርጌልሻለሁ አላት። ዳግመኛም ጌታችን ዮሐንስን እኔም ከ3 ዓመት በኋላ ለአዳም የሰጠሁት ተስፋ ፈጽሜ በሞቴ ወደ ሲኦል ወርጄ ነፍሳትን ከዲያብሎስ እጅ ማርኬ በ3ኛው ቀን ከሙታን ተለይቼ ተነስቼ ወደ ባህሪ ክብሬ ተመልሼ ወደ ሰማይ አድርጌ በአባቴ ቀኝ በተቀመጥኩኝ ጊዜ ከ15 ዓመት በኋላ እርጉም ሄሮድስ ካስፈጃቸው ከትናንሾቹ ሕፃናት ጋር ትሆን ዘንድ በአባቴ ፈቃድ ራስህን ተሸክመው ወደ አባቴ ወደ ዘካርያስ ያመጧት ዘንድ እኔ መላእክትን አዛቸዋለሁ። ዛሬ ግን ነፍስህን በእኔ ቀኝ በአባትህ በዘካርያስ አጠገብ አኑሪያታለሁ። መንፈስህንም እስከ 15 ዓመት በራስህ ውስጥ እንድትኖር አዝዣታለሁ። ስጋህም በነቢዩ ከኤልያስ ጋር እንዲቀመጥ አድርጌያለሁ አለው። ከዚህም በኋላ ጌታችን እንዳዛት የመጥምቀ መለኮት የቅዱስ ዮሐንስ ራስ እንደ ንስር በአየር ላይ የበረረች የምታስተምር ሆነች። በምስራቅ በኩል ሄዳ በአረብ ሀገር ውስጥ በሰማይ ላይ ስታስተምር ጥቅምት 30 ቀን በግልጽ ታየች። ነጋዴዎች ድምጿን ሰምተውና አይተዋት እጅግ ተደስተው ገንዘባቸውን ሁሉ ጥለው የቅዱስ ዮሐንስን ራስ ለመያዝ ሰውነታቸውን ሁሉ ብዙ አደከሙ። ነገር ግን ለመያዝ አልተቻላቸውም። ከዚህም በኋላ ከሰማይ የምትያዝበት ጊዜ ስላልደረሰ ሰውነታቸውን አታድክሙ የሚል ልብስ ከሰማይ ወጣላቸው። መፈለጋቸውንም ተው። የቅዱስ ዮሐንስንም ራስ 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር አረፈች። የታዘዙ ቅዱሳን መላእክት መጥተው ከቅዱስ ዮሐንስ ራስ ከተባረኩ በኋላ በታላቅ ዝማሬ እያመሰገኑ የቅዱስ ዮሐንስን አንገት ወስደው በነቢዩ ኤልሳ መቃብር ውስጥ አብረው ቀበሯት። ቅድስትን ነፍሱንም እያመሰገኑ ወደ ሰማይ አሳረጓት። በዚያም በስሉስ ቅዱስ ዙፋን ፊት ወድቃ ካሰገደች በኋላ አባቷ ዘካርያስንና እናቷ ኤልሳቤጥን እጅ ነሳቻቸው። ከዚህም በኋላ በሶስተኛው ሰማይ ውስጥ ተቀመጠች። ጌታችን ሶስቱን ሰማይ ሰማያት ርስት ጉልት አድርጎ ሰጥቷታልና። መጥምቀ መለኮት ቅዱስ ዮሐንስ መላ ዘመኑ 45 ዓመት ከ8 ወር ነው። 2 ዓመት በእናቱ በአባቱ ቤት ተቀመጠ። 28 ዓመት በበረሃ ብቻውን ኖረ። 8 ወር እርጉም ሄሮድስ አንገቱን ካስቆረጡ በፊት ሲያስተምር ቆየ። 15 ዓመት አንገቱ ከተቆረጠች በኋላ በዓለም ዙሮ ሲያስተምር ኖረ። ይህች እጅግ የከበረች የመጥምቀ መለኮት የቅዱስ ዮሐንስ ራስ እኛው ሀገር ኢትዮጵያ ውስጥ ነው የምትገኘው። ይህንንም መጽሐፈ ጤፋት በደንብ ይገልጸዋል። ለስም አጠራሩ ክብር ምስጋና ይግባውና የቅዱሳን አምላክ ልዑል እግዚአብሔር ቅዱስ መስቀሉን በተአምራት አባቶቻችን ወደ ሀገራችን እንዲያመጡት ሲያደርግ የብዙ ቅዱሳንን አጽምን አብሮ ሰጥቶናል። ከነዚህም ውስጥ የመጥምቀ መለኮት ቅዱስ ዮሐንስ የከበረች ራሱ አንዷ ናት። እርሷም በግሸን ደብረ ከርቤ በእግዚአብሔር አብ ቤተ መቅደስ ውስጥ በክብር ተቀምጣ ትገኛለች። ያመጣጧም ነገር እንዲህ ነው። የቅዱስ ዮሐንስ ራስ 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር ካረፈች በኋላ የታዘዙ ቅዱሳን መላእክት ወስደው በነቢዩ ኤልሳ መቃብር ውስጥ አብረው ቀበሯት። ከብዙ ዘመን በኋላ በገንዘብ ድሆች በሃይማኖት ግን ባለጸጎች የሆኑ 2 ደጋግ ክርስቲያኖች ለአርባ ጾም ሰግደው ወደ ኢየሩሳሌም መጥተው ሳለ መጥምቁ ቅዱስ ዮሐንስ ለአንደኛው በራእይ ተገለጠለትና የከበረች ራሱ ያለችበትን ቦታ ነገረው። እርሱም ወደ አመለከተው ቦታ ቢሄድ የቅዱስ ዮሐንስን ራስ በሸክላ ዕቃ ውስጥ አገኛት። መዓዛዋም እጅግ የሚመስጥ ነው። ሰውየውም ከእርሷ ከተባረከ በኋላ ከእርሱ ጋር ወደ ቤቱ ወስዶ በፊቷ መብራት እያበራ ዕጣን እያጠነ በታላቅ ክብር አኖራት። እርሱም በሞት ባረፈ ጊዜ ለእህቱ ምስጢሩን ነግሯት እርሷም በክብር ስትጠብቃት ኖረች። የቅዱስ ዮሐንስም ራስ በአንድ አርዮሳዊ ሰው እጅ እስከገባች ድረስ ለአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። አርዮሳዊውም ሰው ከሞተ በኋላ በኢየሩሳሌም አባ አንያኖስ በሀገረ ህንዳ ኤጲስቆጶስነት ተሹሞ ሳለ ቅዱስ ዮሐንስ ለአባ አንያኖስ ተገለጠለትና የከበረች ራሱ ያለችበትን ነገረው። አባ አንያኖስም ሄዶ እንደዛሬው ባለ ዕለተ ግንቦት 30 ቀን ከዚያ አወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ቀን ነው። የመጥምቁ ቅዱስ ዮሐንስም ራስ በነቢዩ ኤልሳ መቃብር ውስጥ አብረው ካኖሯት ከብዙ ዘመን በኋላ በነቢዩ ኤልሳና በመጥምቁ ዮሐንስ አጽም ሰኔ 2 ቀን ፍልሰተ አጽማቸው ሆነና በፈቃደ እግዚአብሔር በተአምር ወደ እስክንድርያ ሄደ።
የቅዱሳንም አጽም እስክንድርያ እንደደረሰ ቅዱስ አትናቴዎስ ሕዝቡን ይዞ መጥቶ በታላቅ ክብር ተቀበላቸው። በዓላቸውንም በደስታ ከበረላቸው። በስማቸውም ቤተክርስቲያን አነጸላቸውና አጽማቸውን በክብር አስቀመጠው። የቅዱሳንም አጽም በእስክንድርያ እጅግ ድንቅ የሆኑ ተአምራትን እያደረጉ ብዙ ዘመን ኖሩ። ከአባይ ወንዝ ውጪ ሕይወት የሌላቸው ግብጾች አምፀው በሀገሪቱ ያሉትን ክርስቲያኖች ያሰቃዩአቸው ጀመር። ሊቀ ጳጳሳቱን አባ ሚካኤልንም አሰሯቸው። ይህንንም ሲሰሙ አጼ ዳዊት ሱዳን ድረስ ዘምተው የአባይን ወንዝ አቅጣጫውን በማስቀየር ግብፃውያንን በረሃብ ሊፈጇቸው ሲሉ እስላሞቹ የግብፅ መሪዎች ሊቀ ጳጳሳቱን ከእስር ፈቷቸውና አከበሯቸው። አጼ ዳዊትም የግብፅ ሊቀ ጳጳስ ከእስላሞች የግዞት እስራት ካስፈቷቸው በኋላ ሊቀ ጳጳሳቱና ክርስቲያኖቹ ተመካክረው ብዙ ወርቅ እጅ መንሻ አድርገው ቢሰጧቸው፣ ንጉሳችን ግን የዳነው በጌታችን በኢየሱስ ክርስቶስ ነው እንጂ በሰው ነውን? እኔስ ወርቅና ብር አልሻም፣ የጌታዬን ቅዱስ መስቀሉን ስጡኝ እንጂ ብለው መልእክት ጽፈው እጅ መንሻቸውን መልሰው ላኩላቸው። አጼ ዳዊትም የአባይን ወንዝ አለቀቀላቸውም ነበርና ገዢዎቹ እስላሞች እጅግ ተጨንቀው ሊቀ ጳጳሳቱንና ኤጲስቆጶሳቱን ካህናቱንም ሁሉ ሰብስበው የኢትዮጵያዊውን ንጉሥ ፈቃዱን እንዲፈጽሙለት ነገሯቸው። የግብፁ ሊቀ ጳጳስና ክርስቲያኖችም በጉዳዩ ከተመካከሩ በኋላ እርሱስ ጌታ ኢየሱስ ክርስቶስን የሚወድ ሃይማኖቱ የቀና ደገኛ ንጉሥ ነውና ቅዱስ መስቀሉን ከሌሎች ቅዱሳን አጽም ጋር እንስደድለትና ደስ እናሰኘው ብለው ተማከሩ። በመጨረሻም በፈቃደ እግዚአብሔር በግብፅ ያሉ የከበሩ ቅዱሳት ነዋያትን በብዙ ቅዱሳንን አጽም በቅዱስ መስቀሉ ጋር ለአጼ ካሌብ ላኩለት። ከእነዚህም ቅዱሳን አጽም ውስጥ እጅግ የከበረች የመጥምቀ መለኮት ቅዱስ ዮሐንስ ራስ አንዷ ናት። ጥንቁቅ የሆኑ አባቶቻችን የጌታችን ቅዱስ መስቀል በእንጨት፣ በብረት፣ በነሐስና በወርቅ ሳጥን ደራርበው በክብር ሲያስቀምጡ የመጥምቀ ዮሐንስ አጽም ከሌሎች ቅዱሳን አጽም ጋር አብረው በግሸን እግዚአብሔር አብ ቤተክርስቲያን በታላቅ ክብር አስቀምጠውታል። ይህን መጽሐፈ ጤማት በዝርዝር ያገልጸዋል። የመጥምቀ መለኮት የቅዱስ ዮሐንስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን።